ሰላም ጤና ይስጥልኝ። የተከበራችሁ የኩምዬ ቤተሰቦች ናችሁ ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ እናንተ? ዛሬ መጥቼላችኋለሁ። ዛሬ ከእናንተ ጋር አብሬ ነው የምሞክረው። ሰርቼ አላቅም፣ እንደዚህ አይነት ነገር አድርጌ አላቅም። ግን አይምሮ ውስጥ እንደዚህ አይነት ነገር ስሪ ብሎኝ ነው ይዤላችሁ የመጣሁት። ዳቦ ነው የምንጋግረው። ዳቦውን እንዴት ነው የምንጋግረው? በምንድን ነው የምንጋግረው? የበቆሎ እሸት ቅጠል አለ ማለት ነው። አብረን እንሞክራለን። ካማረም ካላማረም እኩል አብረን ነው የምናየው። ይህ ዳቦ ደግሞ ራሱን የቻለ ታሪክ አለው ማለት ነው። ታሪክ አለው ስላቸው ጨዋታ አለው ማለት ነው። መጨረሻ ላይ ዳቦውንም አብረን እናያለን። በዚህ መልኩ እንግዲህ ከእናንተ ጋር አብሬ ልሞክር ነው ማለት ነው። ከወጣም እሰየው፣ ካልወጣም አብረን ገደል ማለት ነው። እና ይሄንን ይመስላል። በነገራችን ላይ እኛ ሀገር በቆሎ እሸቱ ተለንቅጦ በዚህ በበቆሎ እሸቱ ቅጠል ራሱ መልሶ ነው የሚጋገረው ማለት ነው። ስለዚህ እኔ ደግሞ ዳቦዬ እዚህ ጋር የተቦካ ሊጥ አለኝ። አሁን እንዴት ነው መጀመሪያ ቅጠሉን የምናስተካክለው የሚለውን አብረን እናያለን። እናንተ ከኔ ጋር አብራችሁ ቆዩ። እንዴት እንደሚሆን እናያለን። እንግዲህ እንደተለመደው የዛሬ አበቦቼ የነገ ፍሬዎቼ ላይኳንና ሼሯን ሰብስክራይቧን እንዳዘነጉ እያልኩኝ ወዴት እንሄዳለን? ወደ ስራ ማለት ነው። እንዴት አድርጌ ቅጠሉን እንደማስተካከል ታያላችሁ እዚህ ጋር። እሺ፣ እና አብራችሁኝ ንቅንቅ የለም። ቪዲዮውን እስከ መጨረሻ ማየት አለባችሁ። ዳቦውን ምን ላይ ደረሰ ማየት አለባችሁ። አሁን ወደ ስራችን ቀጥታ ይሄ በቆሎ እሸት ቅጠል እንደዚህ እንሰብረዋለን። መጀመሪያ እዚህ ጋር እንደዚህ እናወጣዋለን። ከዛ መልሰን እዚህ ጋር እንደዚህ ቀጭ እናደርገዋለን። ለምን እጥፍ ይታጠፍልን ማለት ነው። እንደዚህ ካላረግነው አይታጠፍልን። እናረግና እንዴት እንደመጣልን አላውቅም። እኔ እንጂ ፍሮን ውስጥ ልከት ነበረ ላይ ቀብቼ ዘይት ቀብቼ ነበረ ደግሞ ትንሽ ስታይላንድ ዛሬ ወሰነ ማለት ነው። ዛሬ እናወጣለን። ማሰርም እንችላለን በስተመጨረሻ ላይ ዳቦውን ተጨመርን ማለት ነው። አሁን ትልቁ ችግሩ ምንድነው? ሊጡ ሳይሆን እንዴት በምን መልኩ ነው እንዳይዝብኝ እንዴት አድርጌ ነው ዘይት እዚህ ላይ የምቀባው የሚለው ነው ያሳሰበኝ። ከዛ ይህን እንደዚህ አድርገን እንዳለ ከጨረስን በኋላ ቤታችንን አብረን እንጨምራለን። እዚህ ጋር እጄን ታጥቤ መጥቼ እንግዲህ ዳቧችንን ሊጣችንን ማለት ነው ወረቀቱን አስተካክለን ልናረግ ነው ማለት ነው። በዚህ ሳህን ነው እንግዲህ በዚህ መጥበሻ ነው የሚባለው፣ በዚህ ነው መጋግረው። እንዲህ እያረኩኝ እንዳለ አነባብረዋለሁ ማለት ነው። የበቆሎ ቅጠሉን ማለት ነው። እንደዚህ አነባብረን ከጨረስን በኋላ ነው እንግዲህ ሊጣችንን የምንጨምረው። የሚገርማችሁ ነገር እኔ የገረመኝ አሁን እንደውም ምንድነው በቆሎውን ራሱን አንጥቼ እሞክራለሁ ብዬ አሰብኩ ነው። በቃ ትውስታ አመጣብኝ ያገሬን ማለት ነው። እና ይሄንን ይመስላል። ብቻ በጣም ደስ ይላል። የመጀመሪያ ቀኔ ነው እንደዚህ በበቆሎ ቅጠል ዳቦ ጋግሬ አላውቅም። ልክ ኮባ ቅጠል በሉት። እኔ እንደው አላደረኩትም እንጂ በጣም ሽታው ራሱ ብታይ ከፍሮኑ ሳይወጣ ሽታው በጣም ደስ ይላል። በጣም ከምላችሁ በላይ ማለት ነው። እና ከኮባ ቅጠል ምንም አይተናነስም ማለት ነው። የበቆሎ ቅጠል ያው እንደዚህ አድርጋችሁ አነባብራችሁ ከጨረሳችሁ በኋላ ያው እንዳይዝብን ምን እናረጋለን? ዘይት መቀባት ስለማይቻል እዚህ እንትኑ ላይ እንዴት አድርገን ነው ዘይት የምንቀባው? ስለማይመች
ውሃ ነው የምረጭበት ማለት ነው። እኔ አሁን እጄን የታጠብኩ ነው። እጄን ታጥቤ መጥቼ ደግሞ እዚህ ቅጠሉ ላይ ውሃ ነው የምረጨው ማለት ነው። ሊጣችን እንግዲህ ይህንን ይመስላል እና በጣም ያምራል ሊጡ። ከዛ ውሃችንን እንረጭበታለን እንደዚህ በዚህ መልኩ እንዳይዝ ማለት ነው። በቃ እንዳይዝ ብቻ። ከዛ ልክ የውሃ ዳቦ ነው የሚመስለው። አሁን በውሃ የሚጋገር ዳቦ የለም፣ እሱ ነጭ ነው። ይሄ ደግሞ ትንሽ ባቆየው ከለር ይወስድ ነበር። እኔ ያው ቃል አደረኩትም። ዳቦውን መጨረሻ ላይ ታዩታላችሁ ሲከፈት። ብቻ በጣም ያምራል ከምላችሁ በላይ ነው ያምረው ማለት ነው ዳቦ እና እኔ ከምላችሁ በላይ ነው የሚያምረው። በዚህ መልኩ እናንተም በአካባቢያችሁ በቆሎ ቅጠል ካለ እንዲህ ጋግራችሁ እንዲህ አይነት ያማረ ዳቦ እየጋገራችሁ ብሉ ነው ምላችሁ። እና በዚህ መልኩ አሁን ምን እናደርጋለን? ከጨመርን በኋላ ሊጣችንን አሁንም ከላይ መልሰን ውሃ እንረጭበታለን ማለት ነው። ውሃ ረጭተን ከዛ እንከርነዋለን። ማድረግ አለብን ማለት ነው። ለምን ብትሉ እንዳይዝብን። ምን አደርጋለሁ? እንዴት ጥፍ እያደረኩ መልሼ ጽድት ያለ ዳቦ ነው የሚሆነው። እርግጠኛ ነኝ ትላላችሁ። ከዛ እናስቀምጠዋለን ለተወሰነ ደቂቃ እንዲህ አያችሁ። በዚህ መልኩ እንደዚህ አድርጌዋለሁ። አሁን እንደዚህ እዚህ ጋር 10 ደቂቃ 20 ደቂቃ ይቀመጣል። ከዛ በኋላ መልሼ ከተዋለሁ ማለት ነው። እንግዲህ አብረን እናያለን ምን አይነት ዳቦ እንደሚጋገር። መጨረሻውን ደግሞ አብረን የምናየው ይሆናል። አሁን ሮናችንን እንመጣለን። ከዛ በኋላ ምን እንደሚፈጠር አብረን እናያለን ማለት ነው። እኔ እኮ በጭሬ ምን ኬት እንደማመጣ አላውቅም። እያችሁ ይህንን ይመስላል። ችን እንግዲህ በዚህ መልኩ በስሏል ማለት ነው። እኔ አላስችሎኝ ብሎኝ በየትኛው በኩል እንደሆነ በዚህ ትንሽ ቁርስ አድርጌ በልቻለሁ። ዳቦ በጣም ስለምወድ ነው እና ያው አልተቃጠለም። አብረን እናየዋለን ማለት ነው። እስኪ እንዴት እንደሆነ እና ከዚህ በኋላ የኮባ ቅጠል ኬት ነው የማመጣው?
ምንድን ነው የሚሻለኝ ብላችሁ እንዳትጨነቁ። ይህን የመሰለ ዳቦ ተጋግራላችሁ ማለት ነው። በበቆሎ ቅጠል ማለት ነው። ይህ በበቆሎ ቅጠል ነው የተጋገረው። አያችሁ፣ አልያዘ ምን አላለ፣ ጽድት አድርጎ ነው የጋገረው። ይኸው አይይዝም፣ ብድግ ነው የሚለው። አሁን ለምሳሌ ይኸው ከዚህ ይሄን እንደዚህ ሳረገው እዩት። ቃቢል ኑሮ ጥሩ ነበረ። እዩት እንዴት እንደሚነሳ አያችሁት። በቃ ምንም ነገር አልተጣበቀ ምን አላለ። እዩት እንዴት እንደሚጣፍጥ ደግሞ ተመልከቱት። ይኸው እንዲህ የሚያምር ዳቦ ተጋግራላችሁ ማለት ነው። በበቆሎ ቅጠል ማለት ነው የተጋገረው ይሄ ዳቦ። ተመልከቱት እንዴት አባቱ እንደሚያምር አያችሁ። ቃቢል ደግሞ በጣም የበለጠ ነው የሚያምረው። እኔ አላሳረርኩትም፣ ከስር ግን ሳያር አይቀርም እና በዚህ መልኩ ጋግር ያለው ማለት ነው። ይሄው እንደዚህ መልሳችሁ እንደዚህ መቁረስ ካልፈለጋችሁ እንዴት ታረጋላችሁ? በኪስ ታስቀምጡታላችሁ ማለት ነው። እዛ በምትቆርሱበት ሰዓት ላይ መክፈት ትችላላችሁ። ይህንን ይመስላል እንግዲህ። ከወደዳችሁ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ ደግሞ ተፈላስፌ እንድመጣላችሁ ዛሬ ዳቦውን በበቆሎ ቅጠል ጋግሬላችኋለሁ። ቀጣይ ደግሞ በምን እንደምጋግርላችሁ አላውቅም። ማሳ ውስጥ ባለኝ ሁሉ ነው የምጋግርላችሁ። እሺ። እና በጣም ያምራል። እንግዲህ እንቆርሰዋለን ማለት ነው። እንቆርሰዋለን፣ እናያለን። እዚህ ጋር እንግዲህ ወጥም ጎመንም ተሰርቶለታል። እንግዲህ ወጡ ግን እየታለ እንጀራ ያለ ያስብላል። ይኸው እዚህ ጋር ጎመን አለ፣ እዚህ ጋር ቀይ ስር ጥብስ አለ፣ እዚህ ጋር አተርክክ አለ ማለት ነው። ቀይ ወጥ ነው የሰራሁት አተሩን ማለት ነው። እና ይሄውላችሁ ተመልከቱ። ይሄው እንዲህ ስታረጉት ይነሳል በራሱ ጊዜ። ሽታው ደግሞ ልነግራችሁ አልችልም እንዴት እንደሚጣፍጥ እዩት። አያችሁት? ነኝ እናንተ አሁን በኮባ መጋገርሹ ነው የምትሉ ባታዩት ማለት ነው። በኮባ የተጋገረ ነው የሚመስለው። አያችሁታ? በዚህ መልኩ ልጬዋለሁ። ይሄ ከስሩ ይሄ ስሩ ነው ማለት ነው። ገልብጬው ነው ቅድም ያው ከላይ እንዳያችሁት ነው። ይሄ በዚህ መልኩ ተጋግሯል። ምርጥ ዳቦ ነው ይወጣልን። አሁን ደግሞ ቆርሰን እናያለን። እውነት ነው የምላችሁ በጣም ነው የሚያምረው። እንደኔ እንግዲህ በበቆሎ ቅጠል እንደምትመለከቱት ይሄ ነው ቅጠሉ። አሳያችኋለሁ እንግዲህ ቪዲዮን እስከ መጨረሻ ድረስ እዩት። ይሄንን ይመስላል የኛ ዳቦ ማለት ነው። ይሄን ይመስላል። በዚህ መልኩ ወጥቷል ማለት ነው። እኔ ግን ፈርቼ ነበረ ይበላሻል ብዬ። በዚህ መልኩ ወጥቷል። በጣም ነው የሚያምረው። በጣም ነው የሚያምረው።